2026 ገብተናል እና በዚህ አመት ምን ማተር ያደርጋል? ስኪል ክህሎቶች ወይስ ዲግሪ? ዩኒቨርሲቲስ ገብተህ ነገሮችን አድርገህ የምትወጣበት ማለት ነው። እና ዛሬ የሚጠቅመን አንድ ሌሰን እነግርሃለሁ እና ይሄ ሌሰን ሞስትሊ በህይወት ላይ ትልቅ ነገር አቺቭ እንድታረግ ያደርጋል። እና ይሄ ጀስት እስካም ነገር አይደለም፣ ግን እኔ ያለፍኩበት ነው። እሱም አንደኛው ነገር ልንገር፣ ብዙ ሰው ማያገናዝበው ነገር ምን መሰለ? ሁልጊዜ ምንም ነገር ሲጀምር፣ ለምሳሌ ቢዝነስ የሚሆን ሪሌሽንሽፕ የሚሆን የሆነ አዲስ ነገር ሲጀምር ምን ይኖራል መሰለ? ብዙ አይነት ኢንተርፊር የሚያደርጉ ነገሮች ላይ ነገሮችን እንዴት ላርጋቸው? አየ ለምሳሌ ሪሌሽንሽፕ ላይ ዴቲንግ ከሆነ ቢዝነስ ላይ ከሆነ እንዴት ይሄን ነገር ሊጀምረው፣ እንዴት ሰውን ልታዋወቅ፣ እንዴት ላገኝ፣ እንዴት ላዋራ፣ የት እንገናኝ ምናምን የሚለው ነገሮች አሉ። ግን እነዚህ ሁሉ ማለት ነው ዲቨሎፕ የምታደርገው አንድ ነገር ማስተር ካረክ በኋላ ነው። እሱም ማለት ነው ሁልጊዜ ዲቨሎፕ የሚያደርግ መቼም ይሄ ነገር የሚያቆም አይመስለኝም። እሱ ምን መሰለ? ማይንድ ሴትን ዲቨሎፕ ማድረግ ነው። ማይንድ ሴት ዲቨሎፕ ማለት ምን መሰለ? የጭንቅላትን አጠቃቀም ማወቅ ነው። ምክንያቱም ብዙ ነገር ላታውቅ ትችላለህ። ምክንያቱም የምትጠቀማቸው ቃላቶች ይሄ በሪሌሽንሺፕ በቢዝነስ ሳይሆን ጀስት የምትጠቀማቸው ቃላቶች ራስ ላይ ህይወት ላይ ማኒፌስት ያደርጋሉ። ለምሳሌ ተጨንቅ ያለው ራሴ ላጠፋው ነው ምናምን ከምትል የተሻለ ቃላቶች አጠቃቀም ማለት ነው ለማለት ነው። እና ሌላኛው ደግሞ ምን መሰለ? ይሄ ማይንድ ሴት ከምን ጋር ያገናኛል መሰለ? ይሄ ማይንድ ሴትህን ሁልጊዜ ዲቨሎፕ በምታረግበት ሰዓት ማለት ነው ምን እንደምታይ ልንገርህ። ከራሴ ሌቭል ላይ ህይወት ልዩነት ታያለህ። ማለትም ሌሎች ያደረጉበት መንገድና አንተ ያደረክበት መንገድ ስታይ ሞርሊ ዲፈረንት ነው የሚሆነው። ምክንያቱም አንተ ነህ ብዙ ጊዜ ህይወት ላይ ሪስፖንስብል የምትሆነው። ምክንያቱም ብዙ ሰዎች ስቴፖችን ስኪፕ አድርገው ነው ቢዝነስ ላይ የሚገቡት፣ ምክንያቱም ማይንድ ሴት የላቸውም። አየህ ለዛ ነው አንዳንድ ሰዎች ላይ ዩቲዩብ ላይ ካያቸው አሁን ደሃ ሆንኩኝ ምናምን ጀስት ብሮክ የሆኑ ሰዎች ማለት ነው። እና እነዛ ሰዎች ነው መታያቸው ማለት ነው። እና ማይንድሴት ዲቨሎፕ ማድረግ በጣም ኢምፖርታንት ሌሰን ነው። ማይንድሴት እንዴት ዲቨሎፕ ታደርጋለህ? መጽሐፎች አንብብ። ይሄ ስፔሻሊ ወደ የሚከት ነገር ጂም ነው፣ ራስን አዌር ለማድረግ ማለት ነው። እና ሶስተኛ ደግሞ ምንም ጀስት የለውም ህይወት ላይ ለማስተር የምፈልገውን ነገር ለማድረግ ብቻ ማለት ነው መወሰን ያለብህ ከዛኔ ነው። ምክንያቱም ማይንድ ሴትን ዲቨሎፕ ካረክ በኋላ ያን እነዛ ነገሮች ጀስት ሴንስ እየሰጡ እየመጣ ይመጣልና ይሄ ነገር ነው መረዳት ያለብህ። ሌላኛው ደግሞ ምን መሰለ? ነገሮችን አመራረጥ ነው በጣም አስፈላጊ ነገር። አንደኛ ማይንድ ሴት ነው፣ ሁለተኛ ነገሮች አመራረጥ። ነገሮች አመራረጥ ስለ ማለት ነው በጣም ኢምፖርታንት ሌሰን ልንገርህ። ስለ ህይወት ምንም አትወቅ። ለምሳሌ ትሬዲንግ ቢዝነስ አይደለ? ትሬዲንግ ቢዝነስ በብዙ የሚታወቀው ስለሱ ቢዝነስ አትወቅ። ጀስት ሁልጊዜ ቁጭ ብለህ ከሰራኸው ማለት ነው ሁልጊዜ እንደሚሳካልህ 100% እርግጠኛ ነኝ። አሪፍ ቢዝነስ አይዲያ ነው እያልኩህ አይደለም፣ ተጠቀመው እያልኩህ አይደለም። ምክንያቱም ምን እያልኩ ነው መሰለ? ማንኛውም ነገር ማታውቃቸውን ነገር ሁልጊዜ ደግመህ ስትሰራው ያን ነገር እያወቅህ ነው የምትመጣው። እና ነገሮችን ለመምረጥ ከፈለግ ከኔ ኤክስፒሪየንስ የተማርኩት ነገር ሁልጊዜ ነገሮችን ለምሳሌ ያለን አማራጭ ሞክራቸው ምንም ይውደቅ ከፈለገ ገንዘብ አይኖር ጀስት እያሰብከው ራሱ ሊወርቅ ይችላል ብለህ እያሰብከው ራሱ ሰርተኸው የተሻለ ውጤት ልታመጣ ትችላለህ፣ ወይም ከዛ ነገር የሆነ አዲስ ነገር ልታመጣ ትችላለህ። እና መቼም እንዳትረሱ ይሄንን ሁልጊዜ አንድ ነገር ለመምረጥ ከፈለግ ማለት ነው ያን ነገር የሌለህን ነገር በእምቶ ጊዜ ማድረግ ሞር አድቫንቴጅ እንደሚሰጥ ብዙ ጊዜ እነግርሃለሁ ቁጭ ብዬ ማለት ነው። ሌላኛው ደግሞ ሶስተኛው አስፈላጊ ነገር ምን መሰለህ? በ2026 ኤክስኪዩት ማድረግ ነው። ወይም ኤክስኪዩት ማለት ነገሮችን ደግሞ መስራት ነው። ለምሳሌ አክሽን ማለት ነው። ለምሳሌ እንደዚህ አይነት ዩቲዩብ ቪዲዮዎች ታያለህ አይደለ? ጊዜን ታሳልፋለህ። ጀስት ሌሰን የሰጠው ይመስላል፣ ግን ታውቃለህ እኔ ህይወቴ ላይ ኤክስፒሪየንስ ያደረኩት ብዙ የማይንድ ሴት ኮርሶችን ምናምን ወስጃለሁ፣ መጽሐፎችን አንብቤያለሁ። እና ታውቃለህ ሁሉም ፕሪንሲፕሉ የት ነው ያለው መሰለህ? ራሴ ውስጥ ነበር። ከራሴ ወጥቼ ሌላ ቦታ እየፈለኩ ነበር ያለሁት ማለት ነው። እና አንተም ያን ነገር እንዳታረግ ነው። ስለዚህ ኤክስኪዩሽን አክሽን ማድረግ በቃ ነገሮችን ከምታይ ይልቅ ማለት ነው ነገሮችን ከምታረግ ይልቅ ለምሳሌ
ሶሻል ሲቹዌሽን ውስጥ አኳርደን አይደለ? ለምሳሌ ሰዎችን ማዋራት ትፈራለህ፣ ነገሮች መጠየቅ ትፈራለህ። ግን ማለት ነው ምን ይበልጣል መሰለህ? መጽሐፉን ከማንበብ ሄዶ ራስ ነገሮችን ኢንተራክት ስታደርግባቸው ሞር ሌሰን እንደምታመጣ ነገር። ግን ስለ ህይወት ምንም ባታውቅ ማለት ነው ጀስት ያን ነገር ጀስት ፊር ካለክ መጽሐፎችን አንብብ እና ሞር ኮንፊደንስ ዲቨሎፕ እያደረገ ይመጣል። ስፔሻሊ ከ23 ዓመት በታች ከሆንክ ይሄን ነው አድቫይስ መሰጥ። መጽሐፎችን አንብብ። መጽሐፎች ስታድብ ጀስት መጽሐፎች በስንት ደቂቃ ያልቃሉ መሰለህ? በ2-3 ሰዓት ታነባዋለህ አንድ መጽሐፍ ላንብብ ካለ ማለት ነው። ግን ሁሉ ጊዜ በየቀኑ ወይ ማታ ታነባዋለህ። እኔ ማታ ነው የሚመቸኝና ያን ነገር እያነበብ እንትን ማለት ነው። መጽሐፍን መግዛት አያስፈልግም፣ ብር ማውጣት አያስፈልግም። oceanpdf.com ብለህ ግባ፣ የምፈልገውን መጽሐፍ ታወርዳለህ። አይፎን ዩዘር ከሆንክ ኢፐብ የሚለውን ምረጥ፣ በቡክስ ኦፕን አድርገው፣ ፍሪ ማለት ነው። ፍሪ አፕል ቡክስ ታገኛለህ። ሌላኛው ፒዲኤፍ ከሆነ ያው እንደ ሴም ቲንግ ያን ነገር በሳምሰንግ ማለት ነውና በጣም ህይወትህን እንደሚቀይርልህ። ስለዚህ ማተር ምን እንደሚያደርግ መሰለህ? ጀስት ስኪልም ዩኒቨርሲቲም ማተር አያደርግም፣ ግን ያንተ ውሳኔ ለነዛ ነገሮች ብዙ ጊዜ ማተር